ጀመናይ ትናንትና በለቀቀው አዲሱ ኤአይ ልክ እንደዚህ የፈለጋችሁትን ቪዲዮ ኤዲት ማድረግ ትችላላችሁ። በዛሬ ቪዲዮ ላይ እንዴት ቪዲዮአችሁን ኤዲት እንደምታደርጉ አሳያችኋለሁ። አብራችሁን ቆዩ። በመጀመሪያ gemini.google ላይ ትሄዳላችሁ። ከዛም እንደዚህ አይነት ኢንተርፌስ ይመጣላችሁ። እዚህ ጋር የድሮፕ ዳውን ሜኑ አለች እንደምታዩት፣ እሱን ክሊክ ታደርጉና እንደኔ 3.5 ፍላሽ የሚለውን ክሊክ ታደርጋላችሁ። በመቀጠል እዚህ ጋር የፕላስ ምልክቱን ትነካላችሁ። ከዛም ወደታች ስክሮል ታደርጉና ቪዲዮ የሚለውን ሰሌክት ታደርጋላችሁ። ከዛም እንዲቀየር ለምንፈልገው ቪዲዮ አፕሎድ እናደርጋለን። በመጀመሪያ ግን በስልክ የቀረጽኩትን እስኪ ኖርማል ቪዲዮውን ላሳያችሁ። ጀመናይ ትናንትና በለቀቀው አዲሱ ኤአይ ልክ እንደዚህ የፈለጋችሁትን ቪዲዮ ኤዲት ማድረግ ትችላላችሁ። አሁን ያያችሁትን ቪዲዮ የፕላስ ምልክቱን ትነካላችሁ። ከዛም ፋይል የሚለውን ከነካችሁ በኋላ ራሱን ሆኖ ቪዲዮን ከፋይል ላይ አፕሎድ አደርግለታለሁ። ከዛም አሁንም በድጋሚ ፕላስ ምልክቱን ትነኩና ፋይል የሚለውን ክሊክ ታደርጋላችሁ። ከዛም እንዲቀይርላችሁ ወደምትፈልጉትን ኢሜጅ አፕሎድ ታደርጉለታላችሁ። በመቀጠልም ፕሮምፕታችሁን ታስገባላችሁ። ለምሳሌ እኔ ያልኩት change the background of this video to this image, preserve every details including all the word he said without changing or adding any word in the video ነው ያልኩት። ምንድነው ያልኩት? የቪዲዮን ባክግራውንድ ወደ ኢሜጁ ትራንስፈር አድርገው በተጨማሪም ደግሞ ከቪዲዮ ላይ የሚያወራው ምንም ነገር ሳትቀንስ ወይም ሳትጨምር ቪዲዮውን ሙሉ በሙሉ ስራውን ያልኩት። ከዛም በዚህ መልክ ፕሮምፕታችሁን ካስገባችሁ በኋላ ኢንተር ትሉታላችሁ። እንደምትመለከቱት ቪዲዮውን ጀነሬት ማድረግ ጀምሯል። ከተወሰነ ደቂቃ በኋላ ቪዲዮውን ሰርቶ ይጨርሳል። እንደምትመለከቱት ቪዲዮውን ሰርቶ ጨርሷል። ዩር ቪዲዮ ኢዝ ሬዲ ይላል። እስኪ ምን እንደሚመስል ላሳያችሁ። ጀመናይ ትናንትና በለቀቀው አዲሱ ኤአይ ልክ እንደዚህ የፈለጋችሁትን ቪዲዮ ኤዲት ማድረግ ትችላላችሁ። ምናልባት ቅድም አስተውላችሁ ሊሆን ይችላል። ቪዲዮ ስንሰራ ኢሜጅ አፕሎድ አድርጌ ነበር። ለምንድነው ኢሜጅ አፕሎድ ያደረኩት? የራሴ የሆነ ባክግራውንድ እና ኤአይ አቫታር ስላለኝ ያንን ኢሜጅ እና ቪዲዮ ተጠቅሞ ቪዲዮ እንዲሰራ ነበር የጠየኩት። ግን እናንተ የራሳችሁ ሆነ ባክግራውንድ እና ኤአይ አቫታር ባይኖራችሁስ እንዴት ነው ቪዲዮአችሁን ብቻ አፕሎድ አድርጋችሁ ባክግራውንዳችሁንም ቀይሮላችሁ ቪዲዮአችሁን ወደ ሃይ ኳሊቲ ቀይሮ እንዴት እንዲሰራላችሁ ማድረግ እንደምትችሉ አሁን አሳያችኋለሁ። እንደቀደም ዘሴም ስቴፕ ወይም ቅደም ተከተል ተከትላችሁ ቪዲዮአችሁን አፕሎድ ካደረጋችሁ በኋላ ፕሮምፕታችሁን ታስገባላችሁ። ለምሳሌ እኔ ያልኩት change the video background into YouTube video recording studio, preserve every details including all the word he said without changing or adding any word in the video ነው ያልኩት። ምንድነው ያልኩት? በአማርኛ ቪዲዮን ወደ ዩቲዩብ የሚቀረጽበት ስቱዲዮ ባክግራውንድ ቀይረው በተጨማሪም ደግሞ ከሚያወራው ቃላት ላይ ምንም አይነት ሳትጨምር ወይም ሳትቀንስ ቪዲዮን በአግባቡ ስራ ነው ያልኩት። ፕሮምፕታችሁ እንደዚህ ካስገባችሁ በኋላ ኢንተር ትሉታላችሁ። እንደምትመለከቱት ቪዲዮን ሰርቶ ጨርሷል። ዩር ቪዲዮ ኢዝ ሬዲ ይላል። እስኪ ምን እንደሚመስል ላሳያችሁ። ጉግል ጀመናይ ትናንትና በለቀቀው አዲሱ ኤአይ ልክ እንደዚህ የፈለጋችሁትን ቪዲዮ ኤዲት ማድረግ ትችላላችሁ። እንዳያችሁት ቪዲዮን ባክግራውንድ እና ልብሴን የተለየ አድርገው ነው የሰራልኝ። አሁን ደግሞ ወደ ቀጣይ እንለፍ። ይሄ የቪዲዮአችሁን ባክግራውንድ ብቻ አይደለም የሚቀይረው፣ የተለያዩ የቪዲዮ ኤዲቲንግ ስራዎችንም ይሰራል። አሁን ደግሞ ማሳያችሁ ከነዛ ውስጥ እንዴት ቪዲዮአችሁን ኤዲት እንደምታደርጉ ነው። በመጀመሪያም የምንሞክረው ድንጋይ ስበላ የቀረጽኩትን ቪዲዮ ወደ በርገር ስበላ እንዲቀይርልኝ ማድረግ ነው። በመጀመሪያ እስኪ ኖርማል በስልክ የቀረጽኩትን ቪዲዮ ምን እንደሚመስል ላሳያችሁ። አሁን ያያችሁትን ቪዲዮ ዘሴም ስቴፕ ወይም ዘሴም ቅደም ተከትዬ ቪዲዮን አፕሎድ ካደረኩ በኋላ ያስገባሁት ፕሮምፕት change this stone into burger ነው ያልኩት። ድንጋዩን ወደ በርገር ቀየረው ነው ያልኩት። ምንም ያለ ሶፊስቲኬትድ የሆነ ፕሮምፕት አልተጠቀምኩም። ቀለል ያለ ፕሮምፕት የተጠቀምኩት። ከዛም እንደዚህ ፕሮምፕቲንግ ካስገባው በኋላ ኢንተር እለዋለሁ። እንደምትመለከቱት ቪዲዮውን ሰርቶ ጨርሷል። ዩር ቪዲዮ ኢዝ ሬዲ ይላል። እስኪ ምን እንደሚመስል ላሳያችሁ። እንደተመለከታችሁት በጣም አሪፍ አድርጎ ነው እየሰራልኝ። ይሄ የተለያዩ የቪዲዮ ኤዲቲንግ ስራዎች ላይ በጣም አሪፍ እንደሆነ ያሳያል። አሁን ደግሞ አሳያችሁ ቪዲዮ ሲጀምር አካባቢ ያያችሁትን እጄ ላይ ያለውን የእሳት ኢፌክት እንዴት እንደሰራሁት ነው። በመጀመሪያ እስኪ በስልክ የቀረጽኩትን ኖርማል ቪዲዮ ላሳያችሁ። በዛሬ ቪዲዮ ላይ እንዴት ቪዲዮአችሁን ኤዲት እንደምታደርጉ አሳያችኋለሁ። አብራችሁን ቆዩ። አሁን ያያችሁትን ቪዲዮ አፕሎድ ካደረኩለት በኋላ የጻፍኩት ፕሮምፕት አድ ፋየር ኢፌክት ኦን ማይ ራይት ሃንድ ነው ያልኩት። በቀኝ እጄ ላይ የእሳት ኢፌክት አድርግን ያልኩት። ፕሮምፕታችሁን በዚህ መልክ አስገባችሁ በኋላ አሁንም ኢንተር ትሉታላችሁ። እንደምትመለከቱት ቪዲዮውን ሰርቶ ጨርሷል። ዩር ቪዲዮ ኢዝ ሬዲ ይላል። እስኪ ምን እንደሚመስል ላሳያችሁ። በዛሬ ቪዲዮ ላይ እንዴት ቪዲዮአችሁን ኤዲት እንደምታደርጉ አሳያችኋለሁ።
አብራችሁን ቆዩ። እንደተመለከታችሁት በጣም አሪፍ የሆነ የፋየር ኢፌክት ነው እጄ ላይ ያደረገልኝ። አሁን ደግሞ ወደ ቀጣይ እንለፍ። በመጨረሻ ማሳያችሁ እንዴት ራሴን ወደ ጉሬዛ እንደቀየርኩ ነው። በመጀመሪያ እስኪ በስልክ የቀረጽኩትን ኖርማል ቪዲዮ ላሳያችሁ። አሁን ያያችሁትን ቪዲዮ አፕሎድ ካረኩለት በኋላ የጻፍኩለት ፕሮምፕት ቼንጅ ሚ ኢንቱ ፉሊ ጎሪላ ነው ያልኩት። እስኪ ኢንተር ብለን ምን አይነት አውትፑት እንደሚሰጠን ላሳያችሁ። እንደምትመለከቱት ቪዲዮውን ሰርቶ ጨርሷል። ዩር ቪዲዮ ኢዝ ሬዲ ይለኛል። እስኪ ምን እንደሚመስል ላሳያችሁ። እንደተመለከታችሁት አሪፍ የሆነ ቪዲዮ ሰርቶልኛል። እናንተ ይህን ጀመናይ ኦምኒ ፍላሽ ሞዴል እንዴት አያችሁት? ሀሳባችሁን ኮመንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁት ደግሞ ላይክ አድርጉት። በየጊዜው እንደዚህ አይነት የትም ልታገኟቸው ማትችሏቸውን ኤአይ ቱቶሪያሎችና መረጃዎች እንዲደርሳችሁ ሰብስክራይብ ማድረግ እንዳይረሳ። ዮሐንስ መለሰ ነበርኩ። ፒስ አውት።